ለምንድን ነው በኢትዮጵያ ውስጥ አጭበርባሪ የበዛው? በዚህኛው ሲባል በዚህኛው በኩል ይመጣል። በሪል ስቴቱ ይመጣና አጭበርብሮ ይሄዳል። በመኪና ይመጣና አጭበርብሮ ይሄዳል። በተለያዩ መንገዶች ይመጣል። ይሄን ብቻ አይደለም። በየቀኑ በየመንገዱ ላይ አዲስ አበባ ጎዳና ላይ ብዙ ሰዎች ተጭበርብረው ገንዘባቸውን ያጣሉ፣ ወርቃቸውን ያጣሉ፣ ውድ እቃዎቻቸውን ያጣሉ። ለምንድን ነው ይሄ ሊሆን የቻለው? ግልጽ ነው። የሚጭበረበር ህዝብ እስካለ ድረስ አጭበርባሪዎች ሊጠፉ አይችሉም። በየጊዜው ሊፈጠሩ ይችላሉ። እንደ አዲስ ሲስተማቸውን አፕዴት እያደረጉ የተለያየ ሲስተም የተነቃባቸውን ሲስተም እየጣሉ አዳዲስ ሲስተሞችን እየቀየሩ አጭበርባሪዎች መምጣታቸው ግልጽ ነው፣ ግድ ነው። ይሄ የማይቀር ነው። ምክንያቱም አጭበርብሮ ማግኘት እስከቻሉ ድረስ ሰው ሰርቶ ማግኘት እስከቻለ ድረስ ስራው እስካለ ድረስ ሰው ስራ ሊያቆም እንደማይችል ሁሉ አጭበርብረው ማግኘት እስከቻሉ ድረስ አጭበርባሪዎች የራሳቸውን ስራ ሊያቆሙ አይችሉም። ይህ የታወቀ ነው። መርካቶ ላይ በየቀኑ ብዙ ሰዎች ይጭበረበራሉ። ስልክ እገዛለሁ ብሎ ይጭበረበራሉ። የተለያዩ እቃዎችን ኤሌክትሮኒክስ እቃዎችን እገዛለሁ ብሎ በወጡበት ገንዘባቸውን ተበልቶ ስልክ ያልሆነ ስልክ ይዘው የሚገቡ ሰዎች ቁጥራቸው በጣም ብዙ ነው። በየቀኑ ይሄ የሚፈጠር ነው። ለዚህ ግን አንድ መድኃኒት የሚሆን አንድ ሀሳብ ዛሬ እሰጣችኋለሁ። ሊከላከላችሁ የሚችለውን ከአጭበርባሪዎች ራሳችሁን የምትከላከሉበትና ራሳችሁን የምታድኑበት አንድ ጥሩ የሆነች ፕሪንሲፕል እሰጣችኋለሁ። እሱም ምንድነው? በራሳችሁ ላይ እንዲሆንባችሁ የማትፈልጉትን ነገር በሰዎች ላይ አታድርጉ የምትል ወርቃማ ህግ አለች። እቺ ወርቃማ ህግ ምን ማለት ናት? በሰው ጫማ ላይ ቆመህ ራስን እስካላየ ድረስ ለመፍረድ አትቸኩል ከምትለው ጋር የተያያዘች አንድ ላይ የተቆራኘች ህግ ነች። በሰው ጫማ ላይ ቆመህ ሰውየው የሚሰማውን ስሜት ሰውየው እየቀመሰ ያለውን ነገር ካልቀመስክ በስተቀር ለመፍረድ ይሄ ሰው እንደዚህ ነው ብለህ ለመናገር አትቸኩል ይባላል አይደል? በጣም ጥሩ ህግ ነች። ሰውን አንደርስታንድ ለማድረግ ሰውን ለመረዳት ምን አይነት ሁኔታ ውስጥ እንዳለና የሱን ስሜት ፊዚካሊ በቦታው ላይ በሱ ቦታው ላይ ቆመን ባንቀምስ እንኳን በምናባችን ቀምሰን ይህ ሰውዬ እያስተናገደ ያለው ነገር ምንድን ነው የሚለው ነገር ካወቅን በኋላ ምናልባት የምንናገራቸው ነገሮች ትርጉም የሌላቸው እንደሆኑ አውቀን ምላሳችን ከዛ ላይ ልንቆጥብ እንችላለን። ልክ እንደዛው ሁሉ እቺን ህግ በሌላ በተለየ መንገድ ከአጭበርባሪዎች ከሌቦች ራሳችሁን በምትከላከሉበት መንገድ በደንብ አድርጌ እነግራችኋለሁ። ተከታተሉኝ፣ ተመልከቱ። ፊንቴክ የሚባል ድርጅት መጥቶ 950 ሺህ ብር ስጠኝና በሚቀጥለው ዓመት መኪና እሰጣለሁ ሲል ምን ማድረግ አለብህ? ወይም ደግሞ ኢቲኬር የሚባል አጭበርባሪ ድርጅትም ይመጣና የ500 ብር ዕቃን በ13 ሺህ ብር ግዛኝ ስልህ ምን ማድረግ አለብህ? ወይንም ደግሞ ሌላ አጭበርባሪ ኪ ሃውሲንግ የሚባል ቤት እሰጥሃለሁ በየጊዜው በየወሩ ቆጥብ ብሎ ስልህ ምን ማድረግ እንዳለበት ታውቃለህ? እንደዚህ አድርግ። ራስን በመስራቾቹ ቦታ ላይ አቁምና አስብ። መስራቾቹ ምንድን ነው ያሰቡት? ከኋላው ያቀዱት ነገር ምንድን ነው የምለውን በእነሱ ቦታ ላይ ሁንና ለተወሰነ ጊዜ ራስን በዛ ሰው ቦታ ላይ አድርግና አይ። ለምን ይሄን እንደምል ታውቃለህ? መስራቹ እዚህ ጋር ነው። በዚህ መሃል ሰራተኞቹ አሉ። ከዛ ወደዛ በኩል ደግሞ ደንበኞች አሉ፣ የሚጭበረበሩ ሰዎች፣ አንተ፣ እኔ እንደማለት ነው። እንደዚህ ሰዎች እዚህ ጋር ያሉ መስራቾች የሚያውቁት ከዚህ ወደዚህ በኩል ያለ የተደበቀ ብዙ ነገር አለ። ኢቭን የነሱ ሰራተኞች እንኳን በዚህ መሃል የሚያውቁት ጥቂት ነገር ነው። ከዛ አልፎ ሲሄድ እኔና አንተ ደግሞ ደንበኞች ምንም የምናውቀው ነገር የለም። ስለዚህ እነሱ ቦታ ላይ ራስን ስታረግ ብዙ ነገር ይገለጥልሃል። የፊንቴክ ዋና ስራ አስኪያጅ ሁንና ዋና መስራች ሁንና እስቲ ከሰዎች ብሰበስብ ይህን ያክል ሰራተኛ ቀጥሬ ማስታወቂያ አሰርቼ አምባሳደሮችን ሁሉ ቀጥሬ ለነሱ ከፍዬ ከዛ በኋላ ከሰዎች ደግሞ 950 ሺህ ብር ሰብስቤ አንዱ መኪና 3 ሚሊዮን ቢገዛ ከዛ ለሰዎቹ ሰጥቼ
ለራሴ የማገኘው ምንድን ነው ብለህ አስብ። ብዙ ከኋላ የተደበቁ ነገሮች በቀላሉ እየተገለጡ ይመጣሉ። ወይም ደግሞ ኢቲኬር የሚባል ድርጅት መስራች ነኝ ብለህ ራስን አስብ። መሰረትኩኝ፣ ከስሬ ብዙ ሰራተኞችን አሰማራሁ። ከዛ በኋላስ እኔ ምንድን ነው የማገኘው? ለምንድን ነው ይህን ድርጅት ያቋቋምኩት? ምን ከዛ ውስጥ ለማግኘት ነው ይህን ድርጅት የመሰረትኩት ብለህ ስታስብ ብዙ ነገሮች ባይ ዲፎልት የሚገለጹልህ በጣም ብዙ ነገሮች አሉ። ይሄን ነገር ካደረክ ኤኒታይም ራስን ለምሳሌ በቀላል ለምሳሌ ልስጥህና አንድ የ5,000 ብር ጃኬት በ1,000 ብር ግዛኝ ብሎ አንድ ሰውዬ ሲመጣ ምን ብለህ ታስባለህ? መጀመሪያ ይህ ሰውዬ የ5,000 ብርን ጃኬት በ1,000 ብር ግዛኝ ካለ ምን አስቦ ነው ሌላ ቦታ ላይ 5,000 የሚሸጠው እሱ በ1,000 ብር ግዛኝ ያለው እሸጥልሃለሁ ያለው ለምንድን ነው ብለህ ታስባለህ? እኔ እሱ ቦታ ላይ ብሆን ይህን ጃኬት እውነት በ5,000 ብር እሸጠዋለሁ ወይስ በ1,000 ብር እሸጠዋለሁ? ጃኬቱ ላይ የሆነ ችግር ከሌለበት በስተቀር እንዴት እንደዛ ላደርግ እችላለሁ ብለህ ታስባለህ አይደል? ልክ እንደዚሁ የሆነ ድርጅት መጥቶ ሊያጭበረብር ሲሞክር የመጀመሪያ ስራ መሆን ያለበት አቴኒታይም እቺን ፕሪንሲፕል አትርሳ። በመስራቾቹ ጫማ ላይ ቆመህ ምን ከዚህ ውስጥ ላገኝ እችላለሁ? ምን አይነት ሞቲቭ ነው ለእንደዚህ አይነት ስራ ሊያነሳሰኝ የሚችለው ብለህ ስታስብ እነሱ መስራቾቹ ብቻ የሚያውቁት ምስጢሮች በተወሰነ ደረጃ ይገለጹልሃል። ከዛ በኋላ ምን ታደርጋለህ? ነው ይሄ ነገር ሊሆን አይችልም፣ ሊሳካ አይችልም። ለምሳሌ ኪ ሃውሲንግ እንደ ኤግዛምፕል ውሰድና የኪ ሃውሲንግ መስራች ነኝ ብለህ ስታስብ ከሰዎቹ በየወሩ እየሰበሰብክ በየወሩ ኦልሞስት 100,000 80,000 ብር እየሰበሰብክ ያንን ሁሉ ህዝብ ሰብስበ በ10 ዓመት ውስጥ ለዚህ ሁሉ ህዝብ ቤት እሰጣለሁ ስትል ኬት አምጥቼ ነው የምሰጠው ብለህ ማሰብ ትጀምራለህ። ይጨንቃል አይደል? ኬት አገኘዋለሁ? መሬቱንስ መንግስት እንዴት ነው የሚሰጠኝ? በብር ገዝቼ ነው አይደል? ለዚህ ሁሉ ሰው ታዲያ እንዴት ላደርስ እችላለሁ? በየ6 ወሩ ነው አይደል ዕጣ ማውጣው? እንዴት አድርጌ ላደርስ እችላለሁ ብለህ ስታስብ ኃላፊነት ይሰማል። ከኃላፊነት ጀርባ ደግሞ ይሄን ላደርግ የሚችልበት ሚንስ አለ ወይ ብለህ ራስህ ቁጭ ብለህ መጻፍ ስትጀምር ነገሮች ከጠፉብህ፣ አቅጣጫ ከጠፋብህ ይሄ ሰውዬ ከኋላ የደበቀው ነገር አለ። የማታውቃቸው ነገሮች ብዙ አሉ። እነዚያ ነገሮችን ቀስ በቀስ እየተረዳ ትመጣለህ። አጭበርባሪዎች መሆናቸውን በቀላሉ ለመለየት እቺ በጣም ምርጥ ጥበብ ናት። እቺን ጥበብ ከተጠቀምክ አት ኤኒ ታይም የሚመጡ ሰዎችን የሆነ ጥያቄ ትጠይቅና የሆነ መንገድ ትፈልግና ለምንድን ነው ሞቲቫቸው ምንድን ነው የሚለው እኔ እዛ ቦታ ላይ ብሆንስ እንደዚህ አይነት ስራ ሊሰራበት የሚችልበት ኦፕሽን አለ ወይ ብለህ ስታስብ ነገሮቹን እነዚያ ሰዎች ብቻ መስራቾቹ ብቻ የሚያውቁትን ነገር ማወቅ ትጀምርና ራስን ታድናለህ። ስለዚህ አጭበርባሪ እየበዛ ነው፣ ገናም ይቀጥላል። ኦንላይን ላይም ሊመጣ ይችላል። አሉ ብዙዎችም አሉ። ኦንላይንም የተበሉ ብዙ ሰዎች አሉ። ተበልተውም ስቲል የማይማሩ በየጊዜው የተበሉበትን ተመሳሳይ ነገሮች ሲመጡ አሁንም ድጋሚ የሚበሉ ብዙ ሰዎች አሉ። እነዚያ ሰዎች ምንድነው ማግኘት የሚፈልጉት ነገር? ያልሰሩበትን ገንዘብ ማግኘት ስለሚፈልጉ ነው። ያልሰሩበት አንተ ግን የሰራበትን የለፋበትን ገንዘብ በቀላሉ መበላት ስለሌለብህ ምን ታደርጋለህ? እቺን ፕሪንሲፕል ትጠቀማለህ። ይሄ ሰውዬ ሊሰጠኝ ይችላል፣ ትክክል ነው ወይ የምለውን ስታስብ እንደሱ ሆነ ማሰብ ስትጀምር እንደሱ ማጭበርበር ስለማትችል በፍጹም ይሄ ነገር ሊሆን አይችልም የምለውን በግልጽ ማወቅ ትጀምራለህ። ስለዚህ ከአሁን በኋላ እቺን ፕሪንሲፕል አትርሱ። አጭበርባሪዎች ሲመጡ አጭበርባሪዎችን ብቻ አይደለም ባይዘው ትክክለኛ ድርጅቶችን መጥቶ ይሄን ፕሮዳክትን ግዛኝ፣ ትክክለኛዎቹም መጥቶ ነጋዴዎችም ይሄን ግዛኝ፣ ይሄን ሰርቪስ ይሰጣለሁ ሲሉ መጀመሪያ እንደዚህ አይነት ጥያቄ ራሳችሁን ከጠየቃችሁ በኋላ ትክክል ነው፣ ይሄ እውነት ነው፣ ሊሆን ይችላል፣ የሚሆንበት መንገድም አለ
ብላችሁ ካመናችሁ ብቻ ነው መግዛት ያለባችሁ። አመሰግናለሁ።